አሁን ከባሏ ጋር ያላትን ጉዳይ ለአንድና ለመጨረሻ ጊዜ ለመቋጨት ምቹ ጊዜ አግኝታለች። ወደ ቤቷ ሄዳም ቀዩን የፍልሚያ ልብሷን ለበሰች። የፍቺ ወረቀት አምጥታም ምንም ነገር ሳትናገር እንዲፈርምላት ፊት ለፊቱ ወዳለው ጠረጴዛ ላይ አስቀመጠች። ዛሬ የፍቺ ወረቀቷን ወዶም ሆነ ተገዶ እስኪፈርምላት ልትፋለመው ወስናለች። ውጪ ያሉ ሰዎች ቤት ውስጥ የሚፈጠረውን እንዳያዩ ብላም ቤት ውስጥ ያሉትን መጋረጃዎች በሙሉ ዘጋቻቸው። ሰውየው አኒን ከዚህ በፊት እንደዚህ በትዕቢት ተሞልታ አይቷት አያውቅም። እንደ ቀድሞውም ትፈራለች ብሎ አስቦ ወረቀቱን ፊቷ ላይ ጥሎ እየተንደረደረ ሊመታት ሄደ። ይህ ድርጊት ከዚህ ቀደም ከነበረችው ፈሪና ደካማዋ አኒ ጋር በፍጹም አይመሳሰልም። ባሏን በንዴት ተሞልቶ የሚሰነዝርባት ቡጢና ካራቴ ቢያገኛት ለሞት የሚዳርግ ነበር። አኒ ግን የሚሰነዝርባትን ካራቴና ቡጢ በቀላሉ ነበር የምትሸውደው። በፍልሚያቸው መሃልም ከጠረጴዛው ላይ የወይን ጠርሙስ አንስቶ ይወረውርባታል። የጠርሙሱ ስባሪ እንደቆረጣት ሲያይም ከቁጣው በረድ ብሎ ሊያነሳት እጁን ይዘረጋላታል። አኒ ግን አጋጣሚውን ተጠቀመችበት። በቻይናዎቹ ኩንጉፉ ባሏ ጥርሶቹ መሬት ላይ እስኪበታተኑ ድረስ ተቀጠቀጠ። በመጨረሻም በሚንቀጠቀጡ እጆቹ የፍቺ ወረቀቱን ፈረመላት። በዚህ ሰዓት አኒ ማልቀስ ይኑርባት ወይም መሳቅ ምንም የምታውቀው ነገር የለም። ከቤቷ ወጥታም በከተማው ጎዳና ላይ እየሮጠች በራሷ ጥረት ያገኘችውን ነፃነቷን ድብልቅልቅ ባለ ስሜት ውስጥ ሆና አከበረች። በመጨረሻም ወደ ቀድሞ ሰላማዊ ሕይወቷ በድጋሚ ተመለሰች።